4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ አዝናነው ዶዲ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበር። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀህ እንድትወጣ እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ ነው በተለይ ያንቺ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለድ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ ቶሎ እሺ እሺ። ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። እንዬ ኔ አንበሳ እንዴት ናችሁ? ደህና እማዬስ? እንጆቻት ነው ወጣችሁ? ምግብስ አልሰራችላችሁ? ከጧት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት፣ አጠቃላይ የቤት አስቤዛ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ? ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብንም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን የሁማን ሄርና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ? ሰው አይደለሽም እንዴ ያልከኝ? አሁኑኑ ፍቺ እፈልጋለሁ። አሁኑኑ